ይህን ቪዲዮ ከ18 ዓመት በታች ከሆናችሁ እባካችሁን እንዳትመለከቱ እናሳስባለን ማለት ነው። ምክንያቱም እጅግ በጣም ለሀበሻ ነውር የሚመስል ነገር ልናወራ ስለምንችል እባካችሁ ከ18 ዓመት በታች የሆናችሁ ሰዎች እንዳትመለከቱ። ዛሬ የምንመለከተው ሴቶች ለምን በወሲብ ወቅት ብልታቸው ሲላስ ለምን ያስደስታቸዋል፣ ለምን ይወዳሉ የሚለውን ነገር በዚህ ቪዲዮ ሰፋ አድርገን የምናወራ ይሆናል ማለት ነው። ስለዚህ አበሻዎች እንደ ነውር ይህን አትመልከቱ። ምክንያቱም በመነጋገር ትዳር ስለሚመሰረት ማለት ነው። ያለበለዛ ትዳራችን ይፈርሳል ማለት ነው እና ሚስቶቻችሁ ምን እንደሚወዱ ማወቅ ግዴታ ያስፈልጋል ማለት ነው። ስለዚህ ስለ ወሲብ ሲወራ ምንም ሊያሸማቅቃችሁ አያስፈልግም ማለት ነው። ነገ የምታደርጉት ነገር ስለሆነ ማለት ነው። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ቪዲዮን እንጀምራለን ማለት ነው። እንግዲህ ይህ ዩቲዩብ ቻናል በዚህ አጭር ጊዜ ውስጥ ነው እንደዚህ ያደገው። እጅግ አድርጌ አመሰግናችኋለሁ። በእናንተ ነው እዚህ የደረስነው ማለት ነው። ስለዚህ እንደዚህ ጠቃሚ ያለ ቪዲዮ በየዕለቱ በየጊዜው እንዲደርሳችሁ የደውሉ ምልክት መጫን እንዳትረሱ ማለት ነው። ቀጥታ ወደ ዛሬው ሀሳባችን እንገባለን ማለት ነው። ስለዚህ አንድ ሴት ልጅ በወሲብ ወቅት ለምን ብልቷ ሲላስ ደስ ይላታል የሚለውን በዚህ ቪዲዮ እናወራለን። እንግዲህ የመጀመሪያ የሚሆነው ቶሎ እንድትረጭ ስለሚያደርጋት ነው። ምክንያቱም የሴቶች ብልት ብዙ ነርቮች አሉት። ስለዚህ ስስ ነገር ነው የሚፈልገው ማለት ነው ለመርካት። እናንተ እንደምታስቡት በጉልበት ሳይሆን በፊንገር በማድረግ በኃይል ሳይሆን በትንሽ ነገር ቶሎ እርካታ ላይ ስለሚደርሱ ነው ማለት ነው። ስለዚህ ምላስ ደግሞ በጣም ሴንሲቲቭ ነገር ነው። በጣም ስስ የሆነ እና መራቅም ስላለው በጣም ያለሰልሰዋል። ለዛ ሴቶች በጣም እንዲወዱት ያደርጋል። ብዙ ሴቶች በዚህ የተጠቁ ሴቶች በዚህ ቅድሚያ በዚህ ካልሆነ ወሲብ አያደርጉም ማለት ነው። ምክንያቱም ይህንን ከለመዱ አዲክትድ ስለሚሆኑ ስለሚያዝናናቸው ቅድሚያ ይፈልጋሉ ማለት ነው። በሁለተኛ ደረጃ የተቀመጠው ደግሞ ከስትረስ ያወጣቸዋል ማለት ነው። እንግዲህ ወንድ ልጅ የሴቷን ብልት በምላሱ በሚልስበት ወቅት እሷን እጅግ ስለሚያዝናና እሷን የበለጠ ከስትረስ እንድትወጣ ያደርጋታል ማለት ነው። በዛም ወቅት ምንም እንድታስብ ስለማያደርጋት የዛኔ በጣም ደስተኛ እና አሪፍ የወሲብ ጊዜ እንድታሳልፍ ያደርጋታል ማለት ነው። ምክንያቱም ስትረሷን ሙሉ በሙሉ ያራግፈዋል ማለት ነው። እንግዲህ ይሄ ሰርች ተደርጎ የተረጋገጠ ነገር ስለሆነ ብዙ ሰዎች ሲያወሩ ሰምታችሁ ሊሆን ይችላል። ለዛ ነው ሴቶች እጅግ ወሲብን የሚወዱት ማለት ነው። ስለዚህ አንተ የግዴታ ሚስትህን ልታስደስታት ይገባል ማለት ነው። ይህ ማለት እንደዚህ አርግ እያልኩኝ ማለት አይደለም። ሚስትህን የሚያስደስታትን ነገር ጠይቃት፣ እወቅ። እሷ የሚያስደስታት ከሆነ አድርገው ማለት ነው። ግን እንደ ባህላችን ላይፈቅድ ይችላል። ባህላችን፣ ሃይማኖታችን ላይፈቅድ ይችላል። አንተ ያንን ባማከለ ሁኔታ ነው ማድረግ ያለብህ ማለት ነው። እንግዲህ በሶስተኛ ደረጃ የተቀመጠው ለወሲብ እንዲነቃቁ ያደርጋቸዋል ማለት ነው። እንግዲህ በመጀመሪያ ጊዜ አንተ ብልቷን ስትልስላት ወደፊት ብልትን አስገብተ የምታደርገውን እጅግ ያቀልላታል ማለት ነው። ለምን? ነቃ ብላ ስለምታደርገው፣ እጅግ ኢንጆይ ስለምታደርገው ያንተን ብልት ስታስገባ አይከብዳትም ማለት ነው። ለምን? በዛ ሰዓት ስሜትም አላት። ሴቶች በተፈጥሮ አላቸው ቅባት። ስለዚህ ያንን ቅባት ራሷ ስለምታወጣው በዛን ጊዜ አንተ ብልትን ስታስገባ አሪፍ ታይም ማሳለፍ ትችላላችሁ ማለት ነው። ምክንያቱም ህመም አይሰማትም ማለት ነው። ስለዚህ አንተ ቀስ ብለህ ይህንን በማድረግ አሪፍ ጊዜ እንድታሳልፍ ማድረግ መቻል አለብህ ማለት ነው። በአራተኛ ደረጃ ደግሞ የተቀመጠው ያለ ህመም ቶሎ እንድጨርስ ያደርጋታል ማለት ነው። ምላስ እጅግ ለስላሳ የሚባል ከአካላችን ውስጥ እጅግ ለስላሳ የሚባል ፓርት ስለሆነ የእሷን ቂንጥር በምትልስበት ጊዜ ቶሎ እንድትረጭ ስለሚያደርጋት ህመም አይሰማትም ማለት ነው። እንግዲህ እንደ ጣትህ ወይንም እንደ ብልትህ
አይሆንም ማለት ነው። በጣም ለስላሳ ነው እጅግ ማለት ነው ምላስ። ስለዚህ ቶሎ እንድትረጭና ህመም እንዳይሰማት ያደርጋታል ማለት ነው። በዛን ሰዓት እንግዲህ ሴት ልጅ የምትወደው ነገር ነው። ህመም ሳይሰማት የምታደርጋት ከሆነ የሚያዝናናት ከሆነ እመነኝ በጣም ደስተኛ የምትሆንበት ነገር ነው ማለት ነው። ስለዚህ ይህንን እያደረግ ልታዝናናት ይገባል ማለት ነው። በአምስተኛ ደረጃ ደግሞ የተቀመጠው ምላስን ለስላሴውን ይወዱታል ማለት ነው። ስለዚህ መጀመሪያ ሴቶች የሚፈልጉት ነገር ከወሲብ በፊት ቅድሚያ ዝግጅትን ነው። ስለዚህ አንተ በአምስተኛ ደረጃ የምታደርገው ነገር ቅድመ ዝግጅትን ማድረግ አለብህ ማለት ነው። ከወሲብ በፊት የሚደረጉትን ነገር ለምሳሌ ጡቶቿን ማሸት ካለብህ ጡቶቿን ማሸት አለብህ። መሳም ካለብህ መሳም፣ አንገቶቿ ስር መግባት አለብህ። አንገቶቿን፣ ከንፈሮቿን በመሳም ፀጉሮቿን በመነካካት እነዚህን እያደረግክ ነው እንጂ ቀጥታ ወደ ወሲብ የምትገባ ከሆነ እመነኝ ከዛ ዙር ውጪ እሷን አታገኛትም ማለት ነው። ለዛ ነው ብዙ ትዳሮች ኢትዮጵያ ውስጥ እየፈረሱ ያሉት ማለት ነው። ስለዚህ እናንተ አሪፍ ትዳራችሁን ማጠንከር ከፈለጋችሁ ሚስቶቻችሁ ምን እንደሚወዱ ምን እንደሚጠሉ በመጠየቅ አሪፍ ጊዜ ማሳለፍ ትችላላችሁ ማለት ነው። ለምን ለችግር ክፍተት አትስጡ። ለችግር ክፍተት በሰጣችሁ በመጣችሁ ቁጥር ትዳራችሁን ያጣችሁ ነው የምትመጡት ማለት ነው። ስለዚህ እናንተ አሪፍ ጊዜ በዚህ ነገር በማስተካከል ማሳለፍ ትችላላችሁ ማለት ነው። እንግዲህ ይህንን ቪዲዮ እስከ መጨረሻው ስላዳመጣችሁን አመሰግናለሁ። ከዛ በፊት ግን ይህን ቪዲዮ ለምን ሰራው ካላችሁኝ ብዙዎች የምትጠቀሙበት ይሆናል ብዬ አስባለሁ። እንግዲህ ከደበራችሁ የሚጠቅመው ሰው ለሁለት ሰው ቢጠቅም ይህ ቪዲዮ በቂ ስለሆነ ነው ማለት ነው። ከባላችን ጋር ላይሄድ ይችላል፣ ከአንዳንድ ነገሮች ጋር ከሃይማኖታችን ጋር ላይሄድ ይችላል። ነገር ግን የሚጠቅመው ሰው ካለ ይህንን ነገር መጠቀም ይችላል ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አዲስ ከሆኑ የደውሉን ምልክት በመንካት ቤተሰብ ይሁኑ። እጅግ አድርጌ አመሰግናለሁ። ቻው።